አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ተከታታዮቼ ቤተሰቦቼ፣ የእኔ ውዶች፣ የእኔ እንቁዎች እንዴት ናችሁ? እንዲሁም ክርስቲያኖቹ እህቶች ወንድሞቼ ሰላም ሰላም፣ ደህና ናችሁ? ያለው ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ስለ ማዳም ቅመሞች በማዳም ቅመሞች ዙሪያ ቅመሞችዬ፣ በተለይ ጠለብ ቤት የምትሰሩ የእኔ ውዶች የእኔ እንቁዎች እባካችሁ ተጠንቀቁ። እየሰራን ማለት እኛ በብዙ ነገሮች እንጠቃለን እና ራሳችንን መጀመሪያ እንቅደም፣ ለራሳችን ጊዜ እንስጥ። ከዛ በኋላ የምናምነውን እና የማናምነውን ሰው ደግሞ ያው ለጊዜው ልባችን ስለሚደፈን አንዳንድ ነገሮች አይመስሉንም። ግን በመቆየት ሁሉንም ነገሮች የኛ እንዳልሆኑ ስንረዳ እያወቅን ሁሉንም ነገር ካጠፋን በኋላ እንመለሳለን እና በተለይ አሁን የማዳም ቅመሞች ህጋዊ ቤት ጠለብ ውስጥ የምትሰሩ በሐዋላ የተነሳ ማለት ነው እና ማንኛውንም ሰው አትመኑ። እናንተ እንደውም አሁን ላይ አሪፍ ህግ ወጥቶላችኋል። በራሳችሁ እንትን አካውንት ተከፍቶላችኋል። በካሽ አትሰጡም ማለት ነው። ስለዚህ ወደ ኢትዮጵያ እንዳታሳስቱ አድርጋችሁ በራሳችሁ ምንዛሬ አይታችሁ መመንዘር ትችላላችሁ። አይደለም አሁን የእህቴ የጓደኛዋ ጓደኛ እንደዛ የእህቴ ጓደኛ ማለት ነው። ከዛ ልጁ በሰው ነው መሰለኝ ያገኘችው፣ በጓደኛ ሳውልልሻለሁኝ ስትላት እሺ ትላለች። የሐዋላውን ሰውዬ ቁጥር ትሰጣታለች። ከዛ ብር ትልክለታለች። ከዛ ብር ከሰጠችው በኋላ ያ ሰውዬ አላቅልሽም ይላታል ማለት ነው። እና ትናንትና ነው እኔ እህቴ ደውላ ቲክቶክ ስሪልኝ እንደዚህ ነው ብላ ልጁንም ፎቶውን አውቃለሁኝ እና ብዙ ነገሮች ብዙ መረጃዎች አሉ። ሲወስድም ብዙ የያዝኩበት መረጃ አለኝ። ስለዚህ ቲክቶክ ስሪልኝ ፎቶ ይሰራልኝ እንደዚህ አድርጎ ክዶኛል አለች። ስለዚህ ታሞ ተመንፏቀቅ አስቀድሞ መጠንቀቅ። አዎ ከኔው ጀምሮ የያዝነው ነገር እናምናለን እኛ እዚህ ቦታ ላይ ያለን ሰዎች። ግን ውዶችዬ ለራሳችን ጊዜ በመስጠት ለራሳችን እንትን በማለት ራሳችንን መጠበቅ አለብን ማለት ነው። ግን ያው ከኔ ጀምሮ ለወዲያው ምንም አይመስለንም። ሰውም ሲመክረን ለኛ ብሎ ሲመክረን በራሴ ላይ ስለደረሰብኝ እንደውም ከነሱ የምንርቅበት ሰዓት አለ ማለት ነው። ስለዚህ እየቆየ ሲሄድ ነው የሚገባል። እና ቅመሞችዬ ራሳችሁን ጠብቁ። ምናልባት ልጁን ሶሻል ሚዲያ ላይ ከማውጣት በፊት እንጠይቀው በማለት ነው እንጂ ያው የኔን ቲክቶክ የምታውቁ ሰዎች እለቀዋለሁ ማለት ነው። ስሪልኝ ስላለችኝ ማለት እኔ ራሴ ብሆን ብዬ ስለሆነ የማስበው እንለቃለን። ተጠንቀቁ። ዙሮ ውዶችዬ ለራሳችሁ ጊዜና ታይም ስጡ። ራሳችሁን ጠብቁ፣ ተንከባከቡ፣ ሰዎችን አትመኑ፣ ብራችሁን ያዙ። ብር ነው አሁን ላይ ዘመዱ። እና ይህንን በማለት ቆይታ ከኔ ጋር እናደርጋለን። ወደ መጨረሻውም ላይ ሌላ የምነግራችሁ ነገር ይኖራል። የኔ ውዶች ቪዲዮውን ስታዩ ደግሞ እስከ መጨረሻ ላይክ፣ ሳብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮውን ይውልኝ በተረጋጋ መንፈስ የኔ ውዶች። እና ደግሞ
ያው የሆነችም ልጅ እዚህ ሳውዲ ውስጥ የሆነችውን ሰምታችኋል። ራሷን አጠፋች። ማን ተጎዳ? የሞተ ብቻ ነው የሚጎዳው። የቆመ ሰው መፍትሄ አያጣም። ይህን ለእናንተ አልነግራችሁም። ብዙ ነገሮች ከተፈጠሩ ውይ ውይ ይባላል። አንድ ሰሞን ሚዲያ ላይ ይታዘናል። ምን ይባላል? ከሳምንት በኋላ ይረሳና ሌላ ፕሮግራም ይመጣል ማለት ነው። ስለዚህ እኛ ለራሳችን ከሆነን እንበቃለን ማለት ነው። ማንንም ሰው አንፈልግም። ለራሳችን ነን እዚህ ቦታ ላይ መጠበቅና መያዝ ያለብን። የኔ ቅመሞች፣ የኔ ውዶች ስለዚህ ባል ያላችሁ ባሎቻችሁን ተጠራጠሩ። ባል የሌላችሁ ደግሞ ፍቅረኞቻችሁን ተጠራጠሩ። ተጠራጠሩ ስላችሁ ተጠንቀቁ ነው። መቼም ይገባችኋል። ተጠንቀቁ። ዘወር ዘወር ብላችሁ ኋላና ጀርባችሁን እዩ። ከሆነ በኋላ መበሳጨቱ መቆላጨቱ ምንም ፋይዳ ነገር የለውም። በቅርብ የተመለሰ በቅርብ ተመለሰ። በቅርብ ያልተመለሰ ደግሞ ሚዛኑ በጣም ክብደት አለው። ወላሂ በጣም ነው የሚከብድ። ማለት እኛ እዚህ ቦታ ላይ ሆነን ለፍቅር የሚቀርቡን ይመስሉናል እና ሰዎችን እናምናለን በቀላሉ። ምክንያቱም በንጹህ ልብ ስለምናያቸው ማለት ነው። ግን ንጹህ የለም። እና ውዶችዬ እንደዛ ነው። ባልም ከሆነ ገንዘብ ሳይፈልግ በጊዜው ይጠብቅ፣ ይላክለታል ማለት ያገኘዋል። ባልና ሚስት ስንሆን መቼም ገንዘባችን የእሱ ገንዘብ የኔ ነው፣ የኔ ገንዘብ የእሱ ነው አይደለም። ያው እንግዲህ የኔ ውዶች ንቁ፣ ራሳችሁን ደግሞ አታጥፉ። ከመጨናነቅ ውጡ፣ ተጭንቀት። ራሳችሁን ስትሆኑ ነው ፍቅር ምን እንደሆነ የምታውቁት ማለት ነው። ለራሳችሁ ሞልቶ ሲተርፋችሁ እና ዙሮ ቤተሰብም ሆነ የሚወደን እኛ ብራችን ስንይዝ ለራሳችን ስንሆን ነው እንጂ ገንዘብሽን ልከሽ ወይም ገንዘብህን ልከህ ከወንድም ከሴትም በኋላ ላይ ወደ ሀገር ስንገባ ምንድን ነው የሚሉት? እንደውም የሆነ ነገር ስንጮህ ነቅላ መጣች አይደለም ይባላል። ስለዚህ ራሳችን ማወቅ አለብን። እኛ እኮ ሰሚ ብናገኝ የምንነቅለው ነገር የለም፣ ግን የሚሉን እንደዛ ነው። ስንጮህ ነቅላ መጣች፣ ገንዘባችን ጠፍቶ እኛ እዚህ ያለንበትን 2 ሰዓት እንቅልፍ እየተኛን 12 ሰዓት እነሱ እየተኙ ሀገር ሂደን ደግሞ ገንዘባችንን ስናጣ አስባችሁታል? ትልቅ ፕሮፌሽን ነው የሚፈጠረው። ስለዚህ ታሁኑ ተጠንቀቁ። ታሞ ተመንፈቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። እና የኔ እናቶች፣ የኔ ውዶች ውድድ ነው ማድረጋችሁ የኔ እንቁዎች። በተራረፈው ደግሞ ሰላማችሁ፣ ጤናችሁ በያላችሁበት ይብዛልኝ። ሰላም ለሀገራችን። እና ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አብራችሁ እንኩኑ ቦለለለለል እያደረጋችሁ ኮሜንት አስተያየት
ስጡኝ፣ አበረታቱኝ።